ሰላም ለሁላችሁ። ዛሬ ስለ አዲስ አበባ ኮሪደር ልማት ፕሮጀክት እንነጋገራለን። ይህ ፕሮጀክት የከተማዋን መሰረተ ልማት በሙሉ ለመቀየር የተጀመረ ትልቅና ታላቅ እቅድ ነው። አዲስ አበባ በፍጥነት እየተስፋፋች ያለች ከተማ ናት። ሕዝብ ቁጥሯ እየጨመረ ሲሄድ የትራፊክ መጨናነቅ፣ የውሃ ፍሳሽ ችግኝ፣ አጠቃላይ የመንገድ እጥረትና የአረንጓዴ ቦታዎች እጥረት ያሉ ችግኝ ተፈጥሯል። ከተማዋ በእቅድ ያልተመራ እድገት ስለተስፋፋች ብዙ አካባቢዎች የተዘጋጁ መሰረተ ልማቶች አልነበራቸውም። ኮሪደር ልማት ማለት ምን ማለት ነው? ኮሪደር በቀላሉ በከተማ ውስጥ አስፈላጊ ክፍሎችን የሚያገናኝ ዋና መንገድ ወይም መስመር ማለት ነው። ነገር ግን ይህ ፕሮጀክት መንገድን ብቻ መስፋፋት አይደለም። በዚያ መንገድ አጠገብ ያሉ ሁሉንም ነገሮች፣ እግረኛ መንገዶች፣ የውሃ ፍሳሽ ስርዓት፣ መብራቶች፣ አረንጓዴ ቦታዎችና የሕንፃ ውበት በአንድ ጊዜ ማሻሻል ነው። በመጀመሪያ የመንገድ ስፋትና ዘመናዊ አዋቂነት ታላቅ ቦታ ይይዛል። ብዙ ጠባብ መንገዶች እየተስፋፉ ነው። ይህም የትራፊክ መጨናነቅን ለመቀነስ ይረዳል። እግረኞች በደህና እንዲጓዙ የተስፋፋ የእግረኛ መንገድ እየተገነባ ነው። በአንዳንድ አካባቢዎች የብስክሌት መንገዶችም ተጨምረዋል። ሁለተኛ፣ የውሃ ፍሳሽ ስርዓት በተሻለ መልኩ እየተገነባ ነው። አዲስ አበባ በዝናብ ወቅት የጎርፍ ችግኝ ብዙ ጊዜ ታጋጥማለች። አዲሱ ስርዓት ዝናብ ውሃን በአግባቡ ለማስተናገድ ይረዳል፣ እንዲሁም የአካባቢ ጤናን ይጠብቃል። ሶስተኛ፣ አረንጓዴ ልማት በፕሮጀክቱ ልዩ ቦታ አለው። ዛፎች እየተተከሉ ነው። አዳዲስ ፓርኮች እየተፈጠሩ ነው። እነዚህ ቦታዎች አየር ጥራትን ያሻሽላሉ፣ ውበት ይጨምራሉ፣ ለሕዝብም የመዝናኛ ቦታ ይሆናሉ። እንዲሁም ዘመናዊ የመንገድ መብራቶች ተጨምረዋል። ይህ በሌሊት የደህንነት ሁኔታን ያሻሽላልና ከተማዋን ውብ ያደርጋል። በአጠቃላይ ኮሪደር ልማት የመንገድ ግንባታ ብቻ አይደለም፣ ከተማዊ ሕይወትን ለማሻሻል የተዘጋጀ ሙሉ ዕቅድ ነው። ንግድን ያበረታታል፣ ሥራ ዕድሎችን ይፈጥራል እና ከተማዋን ለወደፊት ያዘጋጃል። በእርግጥ እንደዚህ ያሉ ትልቅ ፕሮጀክቶች ችግኝ አይጎድሉም። አንዳንድ ነዋሪዎች ተከራይተው ወይም ተዛውረው ነበር። ይህም ጥንቃቄ የሚፈልግ ጉዳይ ነው። ነገር ግን የረጅም ጊዜ ውጤቱ ከተማዋን በተሻለ ሁኔታ ያቀርባል። መደምደሚያ ላይ አዲስ አበባ ኮሪደር ልማት ዘመናዊ፣ ንጹህ፣ የተደራጀና ለነዋሪዎች ምቹ ከተማ ለመገንባት የተደረገ ትልቅ እርምጃ ነው። ይህ ከተማዋ ወደፊት የምትሄድበትን አቅጣጫ ያሳያል። እናመሰግናለን።